ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬ ደግሞ በአዲስ ነገር ብቅ ብዬላችኋለሁ ማለት ነው። አድሰንስ ላይ ያላቸውን ዶላር እንዴት ማየት እንደምትችሉ ዛሬ ላሳያችሁ ነው የመጣሁኝ። በጣም እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ወደ ክሮም ትሄዳላችሁ። ከዛም እዚህ ጋር ልብ ማለት ያለባችሁ እዚህ ላይ ያለው ኢሜል አድሰንሱ ያለበት መሆኑን እርግጠኛ ትሆናላችሁ ማለት ነው። እዛው ቻናሉ ጋር ብዙ ጊዜ ቻናሉ ጋር ነው የሚሆን የየሁሉም የኔ ግን በሁለተኛ ኢሜል ስለሆነ አድሰንሱ ያለ ልክ እንደዚህ እንሄዳለን ማለት ነው። እናንተ መቀየር ስትፈልጉ ከዚህ ከታች ለጎት የሚለውን አንድ ጊዜ ትጫኑና አድሰንሱ ያለበት ኢሜል ላይ ታደርጉታላችሁ ማለት ነው። ልክ እንደዚህ እኔ እንደማሳያችሁ ሁላ። ዋናው ቻናሉ ጋር ከሆነ ግን ወደ መጨረሻው አሳያችኋለሁ እሱንም። አሁን እንደዚህ ትነኩትና አጣነው አልገባልን አለ ክሮም ላይ ምናምን እያላችሁ የምትሉ ልጆች ያላችሁ አንዳንዶች ከታች እንደዚህ ላይ ገብት ብላችሁ ከወጣችሁ በኋላ ሁሉም ላይ ስልካችሁ ላይ ያለውን ኢሜል ተርፈኛ ኢሜሎችን እንደዚህ ያማርጣችኋል ማለት ነው። ከዛም ተመረጣችሁ በኋላ ወደ ታች ዝቅ ታደርጉና አድሰንሱ ያለበት ላይ አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛም እዚህ ጋር አድሰንስ ብላችሁ ሰርች ታደርጋላችሁ። ወደ እኔ ትንሽ ሸበካዬ እያዛገ ስለሆነ ነው። ይቅርታ እንጠይቃለን ለዚህም ማለት ነው። ከዛም ልክ እንደዚህ ሲያመጣላችሁ እዚህ ጋር ጎግል የሚለውን ጎግል አድሰንስ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። በመጀመሪያ ከላይ ያለችውን እዚህ ጋር ዲስክቶፕ መሆኗን እናንተን ቼክ ታደርጋላችሁ ማለት ነው። እንደዚህ ዲስክቶፕ ካላደረጋችሁት እንደዚህ በኮምፒውተር እንዳለ አድርጎ አያመጣላችሁም ማለት ነው። እኔ እንደማሳያችሁ አያሳያችሁም። ከዛም እዚህ ጋር ጉግል የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛም ልክ እንደዚህ ያማርጣችኋል ማለት ነው። እዛንኛው ላይ ያደረጋችሁትን ኢሜል እዚህኛው ላይም አንድ ጊዜ ክሊክ ታደርጉለታላችሁ ማለት ነው። አድሰንሱ ያለበትን በሌላኛ ኢሜል ላይ ከሆነ የሞልታችሁት ያለዛ ደግሞ ዩቲዩባችሁ ጋር ከሆነ ያለ ኢሜሉ አድሰንሱ የተሞላበት እንደዛ ከሆነ እዛው የዩቲዩባችሁን ክሊክ ታደርጋላችሁ ማለት ነው። ልክ እንደዚህ ያመጣላችኋል። ከዛም ከላይ ያለችውን ሶስት ነጠብጣቧን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ጋርም ቼክ ማድረግ ትችላላችሁ። በነገራችን ላይ ብዙ አድሰንስ ካላችሁ የሁሉንም እዚህ ጋር ቼክ እርግጠኛ ለመሆን እዚህ ጋር ቼክ ታደርጉታላችሁ። ወደዚህኛዋ ትመጡና ሶስት ነጠብጣቧን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛም ወደዚህ ልክ እንደዚህ ሲያመጣላችሁ እዚህ ጋር ፔመንት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ካደረጋችሁት በኋላ ፔመንት ኢንፎ የምትል እና ቬሪፊኬሽን ቼክ የምትል ታችኛው ላይ ያመጣላችኋል። እንደዚህ ፔመንት የምትለዋን አንድ ጊዜ ክሊክ ታደርጉታላችሁ። ከምንጠብቀው ትንሽ ልክ እንደዚህ ያመጣላችኋል ማለት ነው። በነገራችን ላይ ዌብሳይት አድሰንስ ማለት ብዙ ዌብሳይቶች ጋር ለራሱ ምናምን ማገናኘት ይቻላል። ዩቲዩብ ጋር ብቻ አይደለም። ከዛ ከላይ ያለችዋን አንድ ጊዜ ክሊክ ታደርጓትና ልክ እንደዚህ ያማርጣችኋል። ይሄንኛው ሌላ ላይ የተገናኘ ስለሆነ ነው ልክ እንደዚህ ያመጣላችሁ ባዶ አድርጎ። ከታች ያለውን ዩቲዩብ የምትለዋን አንድ ጊዜ ክሊክ ታደርጉታላችሁ። የእናንተን ማለት ነው። ሁለተኛ እንደዚህ የተገናኘ ካለ ሁለት አድርጎ ነው የሚያመጣላችሁ። የኔ ሁለት የተገናኘ ስለሆነ ነው ከሌላ ጋርም። ከዛም እስከሚያመጣልን ድረስ ትንሽ እንጠብቀዋለን ማለት ነው። ይቺን ከነካችኋት በኋላ
ትንሽ ትንሽ ሸበካዬ እየዛገ ስለሆነ ነው። ልክ እንደዚህ ያመጣላችኋል ማለት ነው። ዩቲዩብ የሚለው ላይ ከተጫናችሁት በኋላ የቆጠረውን ዶላር እንደዚህ ያሳያችኋል። የኔ $30 ወደ አድሰንስ ገብቷል ማለት ነው። ከዛም ትንሽ የተወሰነ ጠጋ ታደርጉትና እዚህ ስሙ አጠገብ ላይ ማኔጅ ፔመንት የምትለውን አንድ ጊዜ ክሊክ ስታደርጓት ስም ምናምን ለመቀየር የምትፈልጉትን ነገር ዝርዝሩን ያመጣላችኋል ማለት ነው። የባንክ አድሬሳችሁን ምናምን ለመቀየር ስትፈልጉ እሷን ተጭናችሁ መቀየር ትችላላችሁ። ግን በነገራችን ላይ ያንን ቬሪፋይ ስታደርጉ የባንክ አካውንቱን ብቻ ስሙን ከቀየራችሁ ሌላውን ነገር ባትቀይሩት በጣም አሪፍ ነው ማለት ነው። ምክንያቱም ቬሪፋይ ስለተደረገ መጀመሪያ በዛንኛው እንትን ይላቸዋል እዛ ሪፖርት ያደርጋል ማለት ነው። ወደ አድሰንስ እንትን ካምፓኒ ሪፖርት ስለሚያደርግ ሀክ እየተደረገ ነው በማለት ሊዘጋባችሁ ይችላል። እንደዛ ስለሆነ ሌላውን ነገር ይሄን የፖስታ ኮድ ምናምን ያለውን ነገር ምንም መቀየር አይጠበቅባችሁም። እዛው ባለበት ላይ ተውትና ስማችሁን የባንክ አካውንታችሁን ስም ብቻ ተቀየራችሁ ወደ እናንተ ገቢ ይሆናል ማለት ነው። እንትን ሲል $70 ሞልቶ ዩቲዩብ ሲልክላችሁ ወደ ራሳችሁ ይገባል። ምናልባት ሌላ አድሰንስ ገዝታችሁ ከሆነ የምትጠቀሙ ሰዎች ቬሪፊኬሽን ቼክ የምትለዋን ከተጫናችሁ በኋላ ልክ እንደዚህ ኮምፕሌት ብሎ ያሳያችኋል ማለት ነው። ከዛም ተመልሳችሁ ከላይ አድሰንስ ዩቲዩብ የሚለውን ክሊክ ስታደርጉት ምን ያክል ጊዜ የሰራችሁትን ዶላር ነው እዚህ ጋር ደግሞ የሚያሳያችሁ ማለት ነው። እስከ 200 ድረስ ኦሬዲ በዚህኛው ሰርቼበት ነበረ። አሁን ያለው 30 ነው ማለት ነው። አሁን ባሳያችሁ መሰረት እንግዲህ በደንብ አድርጋችሁ አድሰንሳችሁን ቼክ ማድረግ ትችላላችሁ ማለት ነው። እስከዛው በሌላው ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩ። የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ በምችለው መልስላችኋለሁ ማለት ነው። ሰላም ሁኑልኝ። እወዳችኋለሁ።